አንዳንዴ ለመሰንዘር አስባችሁ ያላችሁትን ነገር ስትቆጥሩ ትንሽ ሪስክም አለው። የመጀመሪያ ዙር ኢንተርቴን እንዳደረገን አልቋል። 10 ሰከንድ ወረዱ ያለቀ አብራማር ጉንዶች ያመልጥ የመጀመሪያው ብዙ ኢንቴንሲቲ ከፍ ያላለ ቀዝቀዝ ያለ መጀመሪያ ስለሆኑ አሁን አልቋል። ትንሽ ጥርት ያሉ ቡቄዎችን ታይሰን ያሳረፈ ይመስላል። ነጠላ ዱላዎችን ጠንካራ ነጠላቸው ዱላዎችን ታይሰን ማሳረፍ ይችላል። በዚህ ዙር ሜቲንግ ግራውንድ ፉክክር ያለበት ነገር ግን ትንሽ ጥርት ያሉ ቡቄዎች ከታይሰን ሰማያዊ ማዕዘን ያረፈ ይመስላል። ይህ ዙር በጣም ባላንስ ነው ማለት ይቻላል። ምክንያቱም ያው ከታይሰን በኩል ጠንካራ ዱላዎች አንድ ወይ ሁለት ተሰንዝረው እንጂ ባላንስ የሆነ ጨዋታ ነው መጫወት ያሉት። ምናልባት ሁለተኛ ዙር እየሞቀ ይሆናል ብዬ አስባለሁ። አሁን በደንብ ተያይተዋል። አብርሃም ታይሰንን በደንብ አጥምቶታል። ታይሰንም አብርሃምን በደንብ አጥምቶታል። ስለዚህ ሁለተኛ ዙር የተሻለ ጨዋታ እናያለን ብዬ አስባለሁ። የሚቆይ አምነው የገቡ ነው የሚመስሉት። መጀመሪያ ላይ ኃይላቸውን እየቆጠቡ ያሉበት መንገድ እና የአንዱን የተጋጣሚ ለማንበብ ነው እየሞከሩ ያሉት በመጀመሪያው ዙር ያንን ያየ ነው እና አሁን እንግዲህ አብርሃም ቀድሞ ከስቱሉ ተነስቷል። ሁለተኛው ዙር ላይ ትንፋሹ ብዙ መጀመሪያ ዙር ላይ የጨረሰ አይመስልም። ታይሰን እስካሁን ወንበሩ ላይ ቁጭ ብሎ ነው ያለው። ሁለቱም ጋር ከፍተኛ የመሸናነፍ ፍላጎት ነው ያለው። ምክንያቱም የመሸናነፍ ጉዳይ ብቻ አይደለም በሁለቱ ልጆች መሀል ያለው ደጋፊዎቻቸው በርካታ ናቸው። ስለዚህ ይህን ጨዋታ ማሸነፍ ለሁለቱም ተጫዋቾች ትልቅ ታሪክ ነውና አብርሃም አለም እንግዲህ 63.5 ላይ እስካሁን ብዙ ጨዋታዎችን ማሸነፍ ይቻሉ ነው። ታይሰን በበኩሉ ወደ 65.5 መጥቶ አብርሃምን እየነጠረ ነው የሚገኘው። እንደነገርኳችሁ ታይሰን ሃይማኖት ምሳሌ 57 ላይ ቻምፕ ነው፣ 60 ላይ ቻምፕ ነው። አሁን ደግሞ 3ኛ ዲቪዥኑ ነው ለመሞከር የመጣውና ይህንን ነገር ያሳኳል ወይስ ወደ እኔ እንዳመጣ ልበል አብርሃም አለም ይመልሰው። ቤት መጥቼ እያንኳኳው ነው ብሎት ነበረ ከፋይቱ በፊት። እስኪ ይሄንን ቤቱ መጥቶ 63.5 ኪሎ ግራም ያሸንፍ ይሆን? ምናልባት አብይ ታይሰን የሆኑ ምስል አሰርቶ ነበር ካየው የሆነች እያንኳኳ በየኪሎ መልአክ የሚመስል እሱን ነገር እያንኳኳ ነበር። ወደ 3ኛ ውስጥ አብርሃም አለምንስ ይፈጽመዋል ወይስ አብርሃም አለም የራሱ ኪሎ አብረን ነው መጣሁልህ ብሎታል። በጣም ብዙ ዛቻዎች ነበሩ። ደስ የሚል የቃላት ጦርነት ነበረ። አሁን አብሮ ማየት ነው። በጣም ያው ፒፑ ወደ አላለም አብርሃም ሲገባ ግን ታይሰን ለመቅጣት ያሰበ ነው የሚመስለው። ካውንተር ፓንቾቹ ታይም እያደረገ ነው እየሰነዘረ ያለው ታይሰን የግርባንዲ ዴቪስን አይነት ስታንስ አይነት ነው ስታንሱ ያደረገው ሾርት ላይ እንደ ከዴቪስ አይነት ሾርት ነው ያደረገው። የራሱን ጨዋታ መጫወት ቢጀምር ነው። ቅድም አብርሃም አለም ነበር እጁ ዝቅ አድርጎ መጫወት ነበር። አሁን ደግሞ ታይሰን እጁ ዝቅ ማድረግ ጀመረ። ተቀያየሩ። አሁን ትንሽ እየሞቀ ያለ ነው ይመስል እንደነገርኳችሁ ጠንካራ ሁለቱ ጠንካሮች ናቸው። አንገቱ ወፍራም ነው እና በጣም ከባባድ ዱላዎችን የመቀበል ቻንስ አለው ታይሰን። እውነት ነው። ያው ታይሰን እውነተኛውን ታይሰን አይነት ስታይል የሚያራምድ ውጥኛ ነው። በጣም አደገኛ ቦክሰኛ ነው ታይሰን ለማያውቅ ጠንካራ ጥምዝ ዱላዎች እየመተው ነው አብረው ዝቅ ማድረግ ከፍ ማድረግ እየረሳ እየመሰለ ነው። አሁን ደጋፊዎቹ በግራና በቀኝ የሁለቱ ታይሰን ጠንካራ እየሳቁ እንደነገርኳችሁ መጀመሪያ በደንብ ተጠናንተዋል። ሁለተኛ ዙር ላይ እንደነገርኳችሁ ፍሪ ሆነው እየተጫወቱ ዱላዎችን እየለቀበሉ የባላንስ ማጣት ይመስለኛል። ታይሰን ካየው በጣም ኢሞሽን ውስጥ ሊከተው እየሞከረ ነው። አብርሃም ቻርጅ እያደረገ ነው። ፓወርፉል ደግሞ ዱላ ስትሰነዝሩ ታይማችሁ ይቀንሳል፣ ስፒዳችሁ ይቀንሳል። ከባድ ዱላ ስትሰነዝሩ ስፒድ ላይኖረው ይችላል ማለት ነው። እያደነ ነው ወደፊት እየመጣ በጣም ፉትወርኩ አሪፍ ነው የታይሰን። በአሁኑ ሰዓት እንግዲህ ቦዲሻቶችን ቦዲሻት እየመታ ነው ያለው። ቦዲሻት በደንብ እየተቀበለ ያለው ይዞ መስቀለኛ
ያደረገው ይመስላል ያቺ ፓንች። አዎ ብዙ ጊዜ ወደ መረቱ ሳናውቀው ተጠናከረ ሳናውቀው ተጠናከረ የማይንድ ጌሙ ወደ ኢሞሽን የሚገባ መሀል ላይ ሲስቅበት እንግዲህ እንደሚገኝ አብርሃም ቻርጅ ያለውም ነገር አለ። ሜንታል ጌሙ ሞር በጣም ከባድ ነው። እዚህ ጋር ይችላችሁ ሀይዘር የተጫዋቾች የተጋጣሚያችሁ ወይም የኦፖነንታችሁ እያንዳንዱ ነገር ታነቡታላችሁ። ከዛ አብርሃምን ምን አይነት ነገር ስሜታዊ ነገር ስሜት ውስጥ ይከተዋል። ስሜት ውስጥ አንድ ቦክሰኛ ገባ ማለት ከጨዋታ ሪትም ውስጥ ይወጣል። ስለዚህ ታይሰን የፈለገውን ነገር ሰርቶ መውረድ ይችላል። ቅድም እንደተናገርከው እየሳቀ ዲስተርብ ለማድረግ እየሞከረ ነገር ነበር እና ያ ደግሞ ትንሽ ተጽዕኖ የሚፈጥር ነው የሚሆነው አብርሃም ላይ። አብርሃም ያንን ተቋቁሞ ምንም አይደለም ብሎ የሚያጠቃ ከሆነ የተሻለ ነገር ማድረግ ይችላል። አሁን ግን ሁለት ቆንጆ ዙሮችን አይተናል። አሁንም ለሁለቱም ነው ነጥብ የምንሰጣቸው። እጅግ ከባድ ዙር ነው ያደረጉት። ይሄ ከባድ ዙር ነው። እንግዲህ ወደ ምንም አይነት ነጥቦች ተሰብስበዋል ብዬ አላስብም። ደህና ቦክሶችን አላየንም። ሁለተኛው ዙር ከመጀመሪያው ዙር የተሻለ ኢንቴንሲቲ ነበረው። ቆንጆ ፓንቾችን አይተናል። ቅድም ዮኒም እንዳለው ታይሰን አብርሃም ላይ ሳይኮሎጂካል ጌሞችን ለመጫወት እየሞከረ ነበር። አፍተር ኤቭሪ ፓንች ወዝ ስማይሊንግ አት ሂም። ሶ ይሄ አብርሃምን ዲስትራክት ካላረገው አብርሃም እነዚህን ክፍተቶች እሱ እንደተዘናጋ አድርጎ ቆጥሮ ፓንች ማድረጊያ ሰዓት ሊያረጋቸው ይችላል። ላይ አጌንስቲ እንዲጠቀመው ይችላል እያስባሉ። ሶስተኛውን ራውንድ ደግሞ በቃ እየጠበቅን ነው ብላችሁ ኢቲኤፍሲ አንድ እስኪ ለኢቲኤፍሲ ገብርኤል ዛሬ ምሽታችንን ላደመቁልን በጣም ነው። ምን አይነት ጨዋታ ነው እያስመለከቱን ያሉት እነዚህ ሁለት ድንቅ ቡጥኞች አብርሃም አለም ከታይሰን ወይም ከሃይማኖት ደሳለኝ ምን አይነት ጨዋታ ነው እያስመለከቱን ያሉት? አሁን ሶስተኛ ዙር ሊገቡ ነው። ጨዋታው በጣም እየጋለ ከአንደኛ ሁለተኛ አሁን ደግሞ ሶስተኛው የበለጠ እየጋለ ይመጣል። ናዚ ለነገር አንደኛ ዙር ላይ በደንብ ተናግሯል። ሁለተኛ ዙር እንዳለው እንዳየው ነው። ሶስተኛ ዙር የባሰ ነገር እናያለን። ጅማሮ ራሱ በጣም ኢንቴንስ የሆነ ነው። በዋሳ አብርሃም ያለው በዋሳ ወደፊት እየመጣ ነው። በነገራችን ላይ አብርሃም ብዙ ኤክስፔሪንስ ስላለው ማይንድ ጌሞቹ ምናልባት ላይሰሩ ይችላሉ። አሁን የሳቱን ቦክስ አይተዋል። እንደነገርኳችሁ ነው። እንደነገርኳችሁ ነው። በጣም ሪንጋይ ኪው ጎበዝ የሆነ ቡጥኛ ነው አብርሃም ማለት ምናልባት በርካታ ዓመት ልምድ ያለው ቡጥኛ ሆነ። ታይሰንም የዋዛ አይደለም። ያው ቦክሲንጉን ሁለቱም ከፕሮጀክት የጀመሩ ስለሆኑ በደንብ ተጠንቅቀው የተሰሩ ናቸው። ስለዚህ ሁለቱም ቡጥኞች የተሻለ ነገር ያሳዩናል ብለን እስካሁን ተመጣጣኝ ሞክረው እያደረጉ የሚገኙ በጣም ብዙ ቦዲ ሻቶችን አብርሃም እየተጠቀመ ነው። እንግዲህ የሰውነት ላይ የቡጢዎች እያሳረፈ ነው ያለው። ወደፊትም ቻርጅ እያደረገ ያለው አብርሃም ነው። በአሁኑ ሰዓት በሞት እያደን ቦዲ ሻት በጣም እየመታ ነው ያለው አብርሃም። ይህንን ጊዜ መጠቀም ያለበት ይመስለኛል። ቀደም ካዞ ሲናገር እንደሰማሁት የምትስታቸው ፓንቾችም ኤቭሪ ትንፋሽ ላይ ተጽዕኖ ስላላቸው አቅም ባለ ሰዓት ቦክሶችን ፕሪሳይዝ ሆነው ቢያርፉ የተሻለ ነው። ኤክስቼንጅ ነው ያየነው በአሁኑ ሰዓት። ታይሰን እንግዲህ በዲፌንሱ መሀል አልፎ እየገባ ነው። ቦዲሻት አድርጓል። ቦዲሻት ዱላ ቦዲሻቶችን እየተማጠ ነው አብርሃም ትንሽ አፍንጫው ላይ የደም ነገር አለ። የመድማት ሁኔታ ይታይበታል። አብርሃም አለም ነስር ነገር አለው። የማንዳኛው ታይም አድርጎ እንግዲህ ሐኪም ጠርቶ የመጀመሪያ እርዳታ ዳኛው አስቁሞ እንግዲህ በሐኪም ነስሩን እያስጠነቀቀለት ነው የሚገኘው። የአፍንጫ ላይ ምቶች በጣም በአፍንጫ የሚተነፍሰውን ነገር አፌክት የማድረግ አላቸውና ወደ አፉ የሚተነፍስ ከሆነ ካርዲዮም ችግር ይፈጥርበታል ብዬ አስባለሁ። ከዚህ በፊት በነበረው ጌጂ እና በማክስወደ ፋይት መጀመሪያ ዙር ላይ ያንን ነገር ነው ያየነው እና ቅድምም ጄሪ ላይ ያየነው ነገር አለ። እስኪ እንዴት ጨዋታው ይቀጥላል የሚለውን ደግሞ አብረን እናያለን። በነገራችን ላይ ቦክስ ውድድር ላይ ተደጋጋሚ ጊዜ መስል ተጠርጎ ካልቆመ ዳኛው ጨዋታውን የሚጨርስበት ሁኔታዎች ብዙ ናቸው። መስል ተደጋጋሚ ጊዜ እየተደረገ የማይቆም ከሆነ ዳኛው ጨርሶት RCCI ሊሆን የሚችልበት ሁኔታ ብዙ ነው ያለው። ሶስተኛው ዙር እንግዲህ አጋማሽ አካባቢ ላይ አሁን አቁሞ ነበር ጨዋታው። አሁን ቀጥሏል። ዳኛው እንዲጀምሩ አስቀጥሏቸዋል። ታይሰን ጠንከር ያሉ ዱላዎችን ወደፊት ቦዲሻት በጣም በተደጋጋሚ ኮምቢኔሽን እያሳረፈ ይገኛል።
እኔ ግን ቦዲ ሻቶቹ ለጭንቅላት መስመር አብርሃም በጣም አግሬሲቭ እየሆነ ነው። አግሬሲቭ ጨዋታ እየተጫወተ ነው አብርሃም። ምናልባት መስሉ ስላለ ጨዋታ ቆማል የሚል ስጋት ኖሮበት ይመስለኛል። በጣም አግሬሲቭ እየተጫወተ ነው። ኮርነር ስር ገብቷል። ፍሬሽ ኢነርጂ ነው ያላቸው። በተለይ አብርሃም አግሬሲቭሊ መምጣቱ ታይሰን እንግዲህ በደንብ አሁንም እየነሰረው ይመስለኛል። አብርሃም አሁንም እየነሰረው ይመስለኛል። ዳኛው ያዩት አልመሰለኝም። አብርሃም አሁንም እየነሰረው ነው። ጓንቱ ላይ ደም እያየው ነው። ቦዲ ሻት፣ ቦዲ ሻት፣ ቦዲ ሻት፣ ቦዲ ሻት፣ ብለድ ስዌት። ምን አይነት ጨዋታ ነው እያየን ያለ ነው? ሁለቱም ጦረኞች እየተመታሙ ምን አይነት ዱላ መቀባበሎች ነው እያየን ያለ ነው? በጣም ሁለቱም ጠንካራ ዱላዎችን እየተቀያየሩ ነው። በጣም ጠንካራ ሆነ። አብርሃም መስቀለኛ ምታሆንም አሳልፎበታል። እየሄደ ያለ ይመስለኛል። ቦዲ ሻቶች 10 ሰከንድ ነው የቀረው። 10 ሰከንድ ዝግጁ ነው። ተመሰለኝ